የብዙዎችን ቀልብ የሳበው አንጸባራቂው የወቅቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን የረጅም ዓመት ታላቅ ታሪክ ባለቤቱ አርሰናል። ሰላም ውድ የኤቢሲ ትረካ ቻናል ቤተሰቦች እንደምን አላችሁ? ይህ ወቅታዊ የተሰኘው ፕሮግራማችን ነው። ዛሬ በወቅታዊ ጉዳያችን የአርሰናልን ታሪክ በአማረና ቀልብን በሚስብ መልኩ የምናቀርብላችሁ ይሆናል። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። ታዲያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። ከአንድ አናሳ ህልም ጀምሮ ከብረትና እሳት ሙቀት ተነስቶ ከአንድ ምዕተ ዓመት በላይ ተጉዞ ዛሬ ላይ የደረሰ ነው። ይህ የአርሰናል ታሪክ ነው። ዓመቱ 1886 በደቡብ ለንደን ውልዊች ከተባለ ሰፈር ውስጥ ሮያል አርሰናል በሚል ስም የሚታወቀው ግዙፍ የጦር መሳሪያ ፋብሪካ ነበር። እዚያ ውስጥ ሰራተኞች ቀንና ሌሊት በእሳት አደጋ፣ በከባድ መዶሻ ድብደባና በቀለጠ ብረት መካከል ሲጥሩ ይኖራሉ። ነገር ግን በእነዚያ ጨለማና በጢስ በተሞሉ ክፍሎች ውስጥ አንድ ብሩህ ብልጭታ ተወለደ። ከስኮትላንድ የመጡ ሁለት የፋብሪካው ሰራተኞች ዴቪድ ዳንኪስ እና ጆክ ሆምብል አንድ ሐሳብ ያፈልቃሉ። ልክ እንደ እነርሱ ላሉ መካኒኮች የእግር ኳስ ቡድን ለመመስረት። ታዲያ ታሪኩ ከዛ ይጀምራል። ግን ያ ሐሳብ ወደ መሬት ይወርድ ዘንድ መመስረቻ ገንዘብ ያስፈልጋል። ሁሉም ኪሱን ዳበሰ፣ የተወሰነበትንም ማስቀመጠ። እያንዳንዳቸውም 6 ፔንስ አዋጡ። ቡድኑን ለመመስረት በታሪክ የተመዘገበውን የመጀመሪያ ስብሰባ ያደረጉት ሮያል ኦክ በተባለ መጠጥ ቤት ውስጥ ነበር። ቡድኑ ሲመሰረት ዲያሎስኬር ተባለ። ስሙ የመጣው ቡድኑን ያቋቋሙት ሰዎች ከሚሰሩበት ከፋብሪካው እምብርት ሰንደቅ የሚውለበለብበትና የሥራ ሰዓት ከሚቆጠርበት የሰዓት ማማ ስር ካለው አደባባይ ነው። በዚያን ቀን እነዚያ 15 የፋብሪካው ሰራተኞች ዲያሎስኬርን ሲመሰርቱ አንድ ቀን ዓለምን የሚያስደምም ግዙፍ ክለብ እንደሚሆን ከመካከላቸው ከቶ የገመተ አልነበረም። ስሙ ብዙም ሳይቆይ ወደ ሮያል አርሰናል ተቀየረ። ጨዋታቸውም እንደ መስራቾቹ ልብ ጽኑና ተዋጊ ነበር። ከደቡብ ለንደን ወደ ሰሜን ለንደን የተደረገው ታላቁ ሽግግር በ1912 ውልዊች አርሰናልን የሚለውን የመጀመሪያው ስያሜ አስቀርቶ በቀላሉ ዘ አርሰናል አደረገው። ሃይበሪ በሚባለው ታሪካዊ ሜዳቸው ቤት ውስጥ ሆኖ እንግዲህ ያ የብረት መንፈስ፣ የጥንካሬና የትጋት ስሜት የአርሰናል ዲኤንኤ ሆነ። ዓመታት አለፉ። አርሰናል በ1930 በታላቁ አሰልጣኝ ሃርበርት ቻፕማን ስር የእንግሊዝን እግር ኳስ ፊት ሲቀየረ ሆነ። የደረቅ ኳስ ማጥቃት ዘዴን ፈጠሩ። የቡድን ቁጥሮችንም አስተዋወቁ። ስሩንም የዘራው ለትውልድ ነበር። ከሃርበርት ጋር አርሰናል የስኬት ዓመታትን አለፈ። ከዚያም አርሰናል ጥቂት የደበዘዙ ዓመታትን ለማሳለፍ ተገደደ። ኋላ ግን አንድ ስልክ ወደ ጃፓን ተመታ። የስልኩ ባለቤት ፈረንሳዊው አርሰን ዌንገር ነበሩ። ብዙዎች ይህ ሰው ስለ ኳስ ምን ያውቅና ነው ለአሰልጣኝነት የምታመጡት አሉ። እሳቸው ግን እንደዚህ አልነበሩም። የአርሰናልን ቤት ቀየሩ። በዋናነት የተጫዋቾቹን አመጋገብ ስርዓት ለመቀየር ጥረት ያደርጉ ጀመር። ብዙዎች በጃፓን ቆይታው ይህ ሰው የሼፍነት ሙያ ሳይገፋበት አይቀርም፣ አትክልተኝነቱንም ሳይሞክር አልቀረም አሉ። እሳቸው ግን በአቋማቸው ገፉበት። በእርሳቸው ዘመን በ2003-2004 የደረሰው ወርቃማው ዘመን ያልተሸነፉት ዘ ኢንቪንሲብልስ ታሪክ እውን ሆነ። ቲየሪ ሄነሪ፣ ፓትሪክ ቬራ፣ ጄኒስ በርካም፣ ሲል ካምቤል እነኚህን የያዘው አርሰናል አንድ ሙሉ የውድድር ዘመን ሳይሸነፍ ዋንጫን በማንሳት ምንጊዜም የማይፋቅ ታሪክ ጻፈ። They may be runners up, but they're turning on championship style already. Arsenal. Here's another Arsenal goal on the way. Patrick Vieira. ነገር ግን ከዚያን ጊዜ አንስቶ የፕሪሚየር ሊግ ዋንጫ ከአርሰናል ራቀ። ሃይበሪን ትተው ወደ ኤምሬትስ ሲዘዋወሩ ከባድ የብድር ጫና ውስጥ ገቡ። ብዙ ካፒቴኖቻቸውን ለሌሎች ቡድኖች አሳልፈው ሸጡ። የአራተኛ ደረጃ ዋንጫ እየተባለ ስላቅ ይጻፍባቸው ጀመር። የ2016ቱ ሌሲስተር ዋንጫ ሲያነሳ አርሰናል ሁለተኛ ሆኖ አጠናቀቀ። በ2022-2023 የውድድር ዘመን ለ248 ቀናት ሰንጠረዡን በበላይነት መርተው በመጨረሻዎቹ ሳምንታት ዋንጫው ከእጃቸው ወጣባቸው። ህመሙ ከባድ ነበር። እጣ ፈንታቸው ከሞላ ጎደል ጋር ታስሮ የቀረ መሰለ። በእድሜ ቆየት ያለው ትውልድ አይቶታል። ወጣቱ ትውልድ ሰምቶታል፣ ግን ማንሳት አልተቻለም። እነሆ
ዛሬ ላይ ደረስን። ግንቦት 19 2026 ማንቸስተር ሲቲ ከበርንማውዝ ጋር የሚያደርጉት ጨዋታ ሁሉም በጉጉት ይጠባበቀው ጀምሯል። ይህን ጨዋታ ለመመልከት ከመድፈኞቹ ተጫዋቾች ውስጥ የቀረሰው አልነበረም። ግን አንድ ሰው የለም። የክለቡ ዋና አሰልጣኝ ማይክል አርቴታ የት እንደሄደም ሲጠየቅ የተጫዋቾችን ስሜት ላለመረበሽ ሲል ብቻውን መሆን መርጧል አሉ። ጨዋታው ተጀመረ። በርንማውዝ ጥንካሬው ያስገርማል። ተጭኖ ይጫወታል። በመጀመሪያው አጋማሽም የመሪነቱን ጎል አስቆጠረ። የአርሰናል ደጋፊዎች ከኢትዮጵያ ለንደን ድረስ የሚሰማ የድጋፍ ድምጻቸውን አሰሙ። ለንደን የሚገኙትም ተያይዘው እየዘለሉ ጨፈሩ። የመጀመሪያው አጋማሽ አልቆ ሁለተኛው አጋማሽ ተጀመረ። በርንማውዝ ፍንክች የለም። የዋንጫው ማግኔት ፔፕ ጋርዲዮላ በውስጡ ታወቀው። በቃ የዚህ ዓመት ዋንጫ ከእጁ አምልጧል። ወደ መቀመጫው አመራ። በልቡ ህይወት እንዲህ ናት፣ መቅደም ያለ ነው። ትላንት አሸንፍ ያለው ዛሬ አሸንፎኛል ያለ ይመስላል። በ94ኛው ደቂቃ ሃላንድ የአቻነቱን ጎል አስቆጠረ። ነገር ግን ለውጥ አልነበረውም። 1-1 ጨዋታው ተጠናቀቀ። መድፈኞቹ የ25-26 ፕሪሚየር ሊግን ማንሳታቸውን አረጋገጡ። ለሰዓታት የቆየ ጭፈራቸውን አላቋረጡም። ደጋፊውም እንደዛው። አዎ እንዴት ያቋርጣሉ? አርሰናል የመጣበት መንገድ እዚህ አድርሶታል። በትጋት አርሶ የዘራውን ዘር ፍሬ ያሳጭዶታል። አርሰናል የ2025-26 አሸናፊ ሆኗል። በሜዳው ላይ የሚታየው ቡድን የሥነ ጥበብንና የብረት ውህደት ነው። በጎል ላይ ዴቪድ ራያን እንደ ግንብ አቁሟል። የመከላከያ አለቃው ዊሊያም ሳሊባ ኳሶቹን እንደ ማግኔት እየሳበ ያጠፋል። ጋብሪኤል ማጋሌሽ ከጎኑ እንደ ቋጥኝ ተገትሯል። በመሃል ሜዳ ማርቲን ኦዴጋርድ የቡድኑ አንጎልና የልብ የምትሆነው ጨዋታውን ይመራል። ዲክላን ራይስ ደግሞ ተፋላሚ ተዋጊ ሆኗል። እና አንድ ልጅ አለ፣ ቡካዮ ሳካ የአርሰናል የኃይል ማማ ልጅ ነው። ከ7 ዓመቱ ጀምሮ በክለቡ ያደገው ወጣት የዛሬ ኮከብ ሆኖ ያበራል። ዛሬ ኤምሬትስ ከመቼውም ጊዜ በላይ ያገሳል። ስታዲየሙ ይንቀጠቀጣል፣ በደስታ ይረገጣል። የዲያል ስኩዌር ሰራተኞች መንፈስ፣ የሄርበት ቻማን ፈጠራ፣ የዌንገር ኢንቪዚብል ክብር ሁሉም ባንድ ላይ ተዋህደው ዛሬ በሰሜን ለንደኑ እየነደዱ ነው። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ካሁን በኋላ ተስፋም ታሪክም ሳይሆን እውነት ነው። በ1886 ሮያል ኦክ ውስጥ ከ16 ብር ባልበለጠ የተመሰረተው ቡድን ዛሬ ርቆ ከነበረበት ኃያልነትና አሸናፊነት ወደ ክብሩ ተመልሷል። ዛሬ በኤምሬትስ መድፈኞቹ ወደ ዙፋናቸው ተመለሱ ሲሉ አሞካሽተዋቸዋል። አዎ ይሄ እግር ኳስ ነው። ይህ ታሪክ የሚያስተምረን አንድ ነገር አለ። የህልም መሰረት ከብረትና ከእሳት የተገነባ ከሆነ መጨረሻው ከወርቅ እንደማያንስ እርግጠኛ ሁን። የሰሜን ለንደን ቀዮች እንኳን ደስ አላችሁ። ይህ የልፋታችሁ ውጤት ነው። የድል ጽዋው ያማረ ይሆንላችሁ ዘንድ የኤቢሲ ትረካ ዩቲዩብ ቻናል መልካም ምኞቱን ይገልጻል። ከወደዳችሁት ላይክ በማድረግ ለወዳጆቻችሁ ያጋሩት። ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ኤቢሲ ትረካ to impose some sort of order onto proceedings, and here's Anelka who went down under the challenge of Steve Vickers, and it's a penalty. So it's down to Mark Overmars, who is successful. Oh, and this is where they could be caught out, having pushed so far up, because they're so vulnerable to that sort of pass. It's Anelka.